በጣም ብዙዎቹ እንግዲህ ሩታ ተዋረደች እያሉ እየተናገሩ ይገኛሉ ማለት ነው። ሩታ መቼም አትዋረድም። ሩታ ጠንካራ ሴት ናት። ሩታ ብቻዋን የምትቆም ሴት ናት ማለት ነው። አብርሽ ራሱ አሁን አልፈልግሽም ቢላል ራሱ ሩታ ብቻዋን ትቆማለች። ሩታ ጀግና ናት። ሆነ ለመናገር ከሆነ የሴት ጀግና ናት። ምንም ይሄ የሚያስፈራ ነገር የለም ማለት ነው። እንግዲህ አብርሽም ወደዛ ያለ ይገኛል ማለት ነው። ወይ ሩታን ወይ ሄርሜላ መርጦ መኖር አለበት እንጂ ልጅቷን እንደዚህ ማሰቃየት የለባትም። ሩታን እንደዚህ ማሰቃየት የለበትም አብርሽ እንላለን ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ እስኪ ጻፉ። ሩታ ጀግና ሩታ ጠንካራ ሴት እያላችሁ እስኪ ኮሜንት ላይ መጻፍ እንዳረሱ። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። እንግዲህ ሩታችን እውነት ለመናገር ከሆነ በጣም ጀግና በጣም ጠንካራ ሴት ናት። ምንም ይሄ ብቻዋን ራሱ ቆማ ዩቲዩብን ራሱ የምታነቃንቅ ሴት ናት ማለት ነው። ብቻው ራሱ ብትሰራ በጣም ብዙ እይታ የምታገኝ ሴት ናት። ምንም ይሄ አብርሽ ስላለ ምናምን አይደለም። እውነት ለመናገር በጣም ተሳዝነው ማለት ነው። ትላንትና ራሱ እንዴት ልቧን እንደሰበረ አብርሽ እንደዚህ ማድረግ የለበትም። አብርሽ ልቧን ነው በጣም የሰበረው ማለት ነው። ምንም ቢሆን ምንም እንግዲህ ይመለሳሉ። ሩታና አብርሽ አንድ ላይ ሆናሉ። ሩታና አብርሽ አንድ ላይ ሆነው ልዑል ልጃቸውን ያሳድጋሉ በእርግጠኝነት ማለት ነው። ምንም የፈለገ ነገር ቢሆን እነሱ አንድ ላይ ይመለሳሉ። ሄርሜላም እንግዲህ በዚህ ድርጊት በጣም ተደስታለች ማለት ነው። ትላንትና እንግዲህ አልፈልግሽ ምናምን ስላላት ተደስታለች ማለት ነው። እሷም የሆነ የሚመርጥ መሰላት ሄርሜላ ማለት ነው። አብርሽ ሄርሜላ የሚመርጥ መሰላት። እንግዲህ ሄርሜላ በጣም ተደስታለች። ነገር ግን አሁን አይመርጣትም። አብርሽ ሄርሜላን አይመርጥም በፍጹም ማለት ነው። አብርሽ የሚመርጠው ሩታን የሚመርጠው። ስለዚህ ከሩታ ጋር ነው መኖር የሚፈልገው እሱም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።